ከዚህ በመቀጠል አሊ ቢራ ማንቱ አዳኑ ባሴ ምንድነው የለያየን? አሊ ልክ ነው። ማን ነው የለያየን? ምንድነው የለያየን? እና ክቡር ዶክተር አብይ አህመድ የኛ ፕራይም ሚኒስተር እንዲሁም ለክቡር ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ፕሬዝዳንት ይሄ ቆንጆ መልእክት የያዘ ዘፈን ነው እና ለሁላችን አሊ Hati tenya taka maltu adanu base Hati tenya taka enyu adanu base enyu adanu base Obolu asjadi takadudu bana Obolu asjadi takadudu bana waljibani siti kotu al-gorfana Obolu asjadi takadudu bana Obolu asjadi takadudu bana waljibani siti kotu al-gorfana Rabbi mona muma kansera jallise Rabbi mona muma kansera jallise Hati tenya taka maltu adanu base Hati tenya taka maltu adanu base Harki harkan hilolu dina ofi male Harki harkan hilolu dina ofi male Nutu iftin nese enyutu nujale Harki harkan hilolu dina ofi male Harki harkan hilolu dina ofi male Nutu iftik ese enyutu nujale Abi mo Isaias kansera jallise Abimo Isaias kansera jallise Hati tenya taka maltu adanu base Hati tenya taka maltu
maltu haddanu baase abimo Isaías kan seera diriirse abimo Isaías kan seera diriirse hati teenya takka maltu addanu baase hati teenya takka eenyu addanu baase eenyu addanu baase sera jellise wakamona muma kan sera jellise ati tenya takka maltu addanu baase ati tenya takka enyu addanu baase 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 addanu baase Ali Ali Birra አሁን ፍቅር መጥቷል አይደል? በጣም መጣ እናመሰግናለን። እንደመራለን ተደምረናል ተጨምረናል የፍቅር በሰላም እናመሰግናለን። ከዚህ በመቀጠል የተከበራችሁ እንግዶቻችን ወደ ዋናው ፕሮግራም እንገባለን። በመጀመሪያ ለምታሳዩት ፍቅር ለድማሪያችሁ ለጨዋነታችሁ በኢትዮጵያና በኤርትራ መካከል ለተፈጠረው ሁሉ ራሳችሁን አመስግኑ እስቲ አንዴ። አንድ ማሳሰቢያ አለን። እዚህ መካከል ላይ በጣም ብዙ ሰው አለ። ሰዎች እንዳይጎዱ እባካችሁ በተለይ አካባቢያችሁ ያሉ እህት ወንድሞቻችሁን እዩዋቸው፣ ጠብቋቸው። ፊት አካባቢ ያላችሁ ደግሞ ትንሽ ወደ ኋላ በመሆን ፕሮግራሙን እናከናውናለን። እናመሰግናለን። እዚህ ዝግጅት ለማቅረብ የተጋበዙ ሰዎች አሉ። የሚመጡ ከሆነ እንጠብቃለን። እኛ እዚህ የመጣነው ግን ኢትዮጵያዊነትን አክብረን ነው አይደለም እንዴ? እናመሰግናለን። ከዚህ በመቀጠል የተከበሩ አህመድ ሺዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር የሚቀጥለውን ፕሮግራም እንዲያከናውኑልን በአክብሮት እንጠራለን። በኢትዮጵያዊ ጨዋነትና ጥሞና የሁለቱ መሪዎቻችንን ንግግር እናዳምጣለን። እናመሰግናለን። ታምራላችሁ። ካብዝ ቀጽሉ አጋይሽና እንኳዕ ደሓን መጻኹም ክብሉልና ከምኡውን ናይ ክብሪ አጋይሽ ክዕድሙልና ክቡር አሕመድ ሸዲ ሚኒስትር ጉዳያት ኮሙኒኬሽን ናብ መድረክ ንዕድም። አመሰግናለሁ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር አቶ ኢሳያስ አፈወርቂ የሀገረ ኤርትራ ፕሬዝዳንት፣ ክብርት ቀዳማዊ እመቤት ወይዘሮ ዝናሻው፣ ክቡር አቶ ደመቀ መኮንን የኢፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ ግርማ ወልደ ጊዮርጊስ የቀድሞ የኢፌዴሪ ፕሬዝዳንት፣
የተከበራችሁ የሀገረ ኤርትራ ልዑካን ቡድን አባላት፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ የተከበራችሁ ሚኒስትሮች፣ የተከበራችሁ አምባሳደሮች፣ የተከበራችሁ ከፍተኛ የመንግስት የሥራ ኃላፊዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በኢትዮጵያና በኤርትራ ሀገራት መካከል ላለፉት ሁለት አስርት ዓመታት ተጋርዶ የነበረው ጥቁር መጋረጃ የተገፈፈበትን ታሪካዊ የሰላም ስምምነት ማብሰሪያ ስነ ስርዓት ላይ ጥሪያችንን አክብራችሁ በመገኘታችሁ እያመሰገንኩ እንኳን በደህና መጣችሁ ለማለት እወዳለሁ። ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር እዚህ ለታደማችሁ ተሳታፊዎችና ፕሮግራሙን በቀጥታ በቴሌቪዥን መስኮት ለምትከታተለው የኢትዮጵያና የኤርትራ ሕዝቦች መልእክት እንዲያስተላልፉልን በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን በመካከላችንም ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ ጊዳዳ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ታምራት ላይኔ፣ ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። የተከበራችሁ የኢትዮጵያና የኤርትራ ሕዝቦች ከጀብዳዊ ጭካኔ ይልቅ ጀብዳዊ ቅንነት፣ ከጠብ ይልቅ ሰላም፣ ከጥላቻ ይልቅ ፍቅር፣ ከቁርሾ ይልቅ ይቅርታ፣ ከመገፋፋት ይልቅ መሳሳብ ስለመረጣችሁ በጣም በምወደው ሕዝብ ፊት ዝቅ ብዬ ላመሰግናችሁ ፈልጋለሁ። ወዳፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው።
ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። በሰላምና በነጻነት የሚጎዳ በጦርነትና በብጥብጥ የሚጠቀም ማን ነው? ሁላችንም ከሰላም የሚገኘውን ትርፍ ለመቋደስ ግጭት፣ አለመግባባት እንዳይፈጠር ሳይሆን ሲፈጠር የምንፈታበትን ጥበብ እንዲሰጠን እንድንለማመድ እንለምናለን። ሁለት ሰዎች በሁሉ የሚስማሙ በምንም የማይለያዩ ከሆነ አንደኛው ሰውዬ አያስፈልግም፣ የሚያክለው ነገር የለምና። ልዩነት ካወቁበት አትራፊ ነው። ሰበቃ፣ ግጭትና ፍጭት ባይኖሩ እሳት ባልነደደ ነበር። እሳት የሁለት ድንጋይ ግጭት ውጤት ነውና እህልም አይፈጭም ነበር። መኪናም መሬት ነክሶ አይሽከረከርም ነበር። የማንፈልገው ግጭት ሳይሆን ጥላቻ፣ ፍጭት ሳይሆን ጭፍለቃ፣ መከራከር ሳይሆን መሰዳደብ፣ በሐሳብ መፋለምን ሳይሆን ከወንድም እህት ጋር የጥፋት ጦርነት ማወጅና ለዛ ጭካኔ የተሞላበት ጀግንነት መሰለፍ ግን ከንቱ ነው። ችግር ለምን ተፈጠረ ሳይሆን ምን ትምህርት አገኘን፣ እንዳይደገም ምን እንስራ ብሎ በይቅርታ ልብ ለሚበጀው፣ ለሚሻለው፣ ለሚያለማውና ለሚያተርፈው መትጋት ይበጃል። ይቅር መባባል፣ ያለፈውን ያለ መቁጠር፣ የከፋንን፣ ያመመንን፣ ያሳዘነንን በዛሬውና በነገው ጉዞ አይታሰቡ ማለት ነው። በዳይ ይቅርልኝም ባይል ተበዳይ ይቅርብኝ ማለት ይችላል። ይቅርታን ለመስጠት ይቅርታ የሚቀበል መኖሩ የግድ አያስፈልግም። ይቅርታ ለበዳይ የህሊና እረፍት፣ ለተበዳይ የነፍስ ነጻነት ይሰጣል። ይቅር መባባል ከሚቀጥል ኪሳራና ውድቀት ይታደጋል። ይቅር ስንባባል ኪሳራው አይዝለቅ ማለታችን ነው። እርቅ በደል ያጎበጠውን ግፍ የተሸከመውን ልባችንን የምናርቅበት የክፍያ መንገድ ሆኖ ይመሰላል። ታረቅን ስንል በደልን ረሳን፣ ክፋትን ከውስጣችን አወጣን፣ ጠብ አክሳሪ ጎጂ መሆኑን አየን፣ ተማርን፣ የሚበጀውን የሚሻለውን የፍቅር ጎዳና መረጥን ማለታችን ነው። ይህ ሀሳብ ከግለሰብ ይጀምር እንጂ እስከ ሀገር ይዘልቃል። የሰው መጀመሪያውና የሰው መሰረቱ ግለሰብ ነውና የዓለማችን ዘርፈ ብዙ ጸጋዎች በወጉ ለመጠቀም አርቆ ማየት ይጠይቃል። በጠባብ ደረት በአጭር ቁመት ሳይወሰኑ ልብና አእምሯችንን ከአድማስ ባሻገር ማየት ከቻል በረከቱ የላቀ መሆኑን የዛሬው መድረክ በቂ ማረጋገጫ ነው። ሀገር እንደ ሰው ናት። እኛ እንደሆነው ትሆናለች። ብንፋቀር ፍቅር ታዘንባለች። ይቅር ከተባባል ፈውስ ታፈልቃለች። ብንተጋ ብልጽግናን ታጎርፋለች። ብንማር ትሰለጥናለች። ብንከባበር ብንተባበር ትከብራለች፣
ትገዝፋለች፣ ትልቃለች። መልካም ሰው ያላበቀለች ሀገር የሆነች እንደሆነ ግን በሰው ስንፍና ትደህያለች፣ በሰው ግፍና በደል ምድር ታነባለች፣ በሰው ጥላቻና ጦርነት ትደማለች። በእኛ ስንፍና፣ በእኛ ድካም፣ በእኛ ክፉ አሳቢነት ኢትዮጵያ ትሰደባለች፣ ትናቃለች፣ ትጠላለች። ሰው ማፍቀርም መጥላትም የተቸረው ልዩ ፍጡር ነው። ጥላቻውም ሆነ ፍቅሩ በግለሰብ ደረጃ የቀረ እንደሆነ ኪሳራው ወይም ጥቅሙ ውስን ይሆናል። እጅግ የምወዳችሁ ወገኖቼ ሆይ ከመቶ ሚሊዮን ሕዝብ ክፉ የሚያስብ የለም ማለት ባይቻልም ክፉን ካልተጋራን ግን መክኖ ይቀራል። አደገኛው ነገር አንድ ክፉ ሐሳብ ከአንድ ቀና ልቦና ከሌለው ሰው ሲፈልቅና ብዙዎች ሲጋሩት ለጥፋት ይውላል። የሚጋራው ያጣ እንደሆነ እዚያው ግለሰብ ልብ ውስጥ ይመክናልና ክፉ ክፉን የማንጋራ መልካም መልካሙን የምንደምርና የምንደመር እንድንሆን የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን። ለክፋት ለመግደል አንደመርም። የኛ መደመር ለሌሎች የምንደመረው ለፍቅርና ለይቅርታ ብቻ ይሁን። ለክፋትና ለመግደል አንደመርም። የኛ መደመር ለሌሎች ተስፋ እንጂ ጭንቀት አይሆንም። ብዙዎች የመደመር ፍልስፍናን ከቤዚክ የማትማቲክስ ጋይዲንግ ፕሪንሲፕል ጋር ያገናኙታል። ይሁንና የኛ የመደመር ሞቶ ከስሌታዊ ንድፍ ሐሳብ በመጠኑ ከፍ አድርገን ልንመለከተው ይገባል። ምክንያቱም በማትማቲክስ ጋይዲንግ ፕሪንሲፕል ቦዲ ማስ ይባላል። መጀመሪያ ብራኬቱን ማፍረስ፣ እኛ ግንቡን ማፍረስ፣ እደግመዋለሁ። የኛ የመደመር እሳቤ ከቤዚክ የማትማቲክስ ጋይዲንግ ፕሪንሲፕል የላቀ ነው። ሁላችሁም እንደምታውቁት የማትማቲክስ ጋይዲንግ ፕሪንሲፕል ቦዲ ማስ ይባላል። የመጀመሪያው የቦዲ ማስ ሕግ ብራኬቱን ማፍረስ ነው። የኛ የመደመር ስሌት ግን የመጀመሪያው ስራው የጥላቻን ግንብ ማፍረስ ነው። መደመር ከተራው የማትማቲክስ የሚልቅበት ዋናው ምስጢር እኔና አንተ፣ እኔና አንቺ ስንደመር
እንደ ማትማቲክስ ሁለት አንሆንም፣ እኛ ነው የምንሆነው። እደግመዋለሁ፣ እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። እኛ ደግሞ ለሁለትም ለአምስትም ለአስርም ለሚሊየንም ለመቶ ሚሊየንም እኛ መወከል ይችላል። ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። መባዛት ብቻ ሳይሆን ግን የኛ የመደመር ሞቶ መቀነስም አለው። የኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ፣ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ህዝብን አለማገልገል ይቀነሳሉ። የመቀነሻው መሳሪያ ደግሞ የማስያው ቱል ደግሞ ይቅርታ፣ ምህረት፣ ደግነት፣ ፍቅር ይባላሉ። የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ፣ ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። እደግመዋለሁ፣ የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። መልካሙን ስናካፍል፣ መልካሙን ስናብቃቃ መከፋፈል ሳይሆን መደመር ይሆንልናል። ክፉ ተግባር ቀንሰን እኔና ኢሳያስ ተባስተን በጎ በጎውን አካፍለን በአፍሪካ ቀን ስንደመር መደመር ለኔ ሳይሆን ለኛ ነውና ሁሌም እኛ ከኔ ይልቃል። እጅግ የተወደዳችሁ ደጋግማችሁ ታሪክ የሰራችሁ ውድ ወገኖቼ ሆይ የምንደመረው ነገን በጋራ ለማነጽ እንግዶቻችንን በፍቅር ለመቀበልና ለማስተናገድ ደካማውን ለማገዝ ያለንን ለማካፈል ተግተን ለመስራት ለበደሉን ይቅር ለማለት በፍቅር ሁሉን ለማሸነፍ የወደፊት ዕጣ ፋንታችን ከመበላላት መረዳዳት፣ ከመገፋፋት መተቃቀፍ እንዲሆንልን ነው።
በመደመር ዛሬን ብቻ ሳይሆን ነገን እንሰራለን። ሳንደመር ስንቀር ኪሳራው ብዙ ነው። አንድ ማሳያ ለማቅረብ የመኪና ጎማ ከቸርኬ ጋር መደመር ካልቻለ የልብስ ማጠቢያ መሰረት ይሆናል። ጎማን ያልደመረ መኪና ደግሞ ቆሞ ይቀራል። ለብቻው ምንም የሆነ ጎማ ከመኪና ጋር ሲደመር መኪናን ያሽከረክራል። ኢትዮጵያና ኤርትራ ለየብቻ ግንጥል ጌጥ ናቸው። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ለአፍሪካ ቀንድ ለመላ አፍሪካ ፈርጥ ናቸው። ኢትዮጵያውያንና ኤርትራውያን ለመለያየት የሚችል አንዳች ኃይል የለም። መልካችን፣ ፍቅራችን፣ ደግነታችን፣ ጀግንነታችንም አንድ አይነት ነው። ነገር ግን የኛ መደመር ለሌሎች አፍሪካ ወንድሞቻችን ስጋት ሳይሆን ተስፋ፣ ጦርነት ሳይሆን ልማት፣ የሚቀንስ ሳይሆን የሚጨምር፣ የተገኘው ሰላም ለሁሉም የሚጠቅምና ሁሉም በጋራ ሊጠብቀው የሚገባ ይሆናል። ነጻነትና ሰላም በነጻ ሳይሆን ሕይወታቸውን በፈቃድ ለገበሩ እና አካላቸውን ባጎደሉ ጀግኖች የተገኘ ነውና ሊጠበቅ ይገባል። እኔ እንኳን የትናንትና የአዲስ አበባ ሕዝብ ፍቅር፣ የሐዋሳ ሕዝብ ፍቅር፣ ዛሬ የእናንተን የማይጥፍ ፍቅር ማየት የቻልኩት ሰኔ 16 ሁለት ጀግኖች ሕይወታቸውን ገብረው ነው። ብዙዎች ሴቶች ሳይቀሩ አካላቸውን አጉድለው ነው። ላረጋግጥላችሁ የምፈልገው ብዙ ስንገብር የመጣን ቢሆንም ለውጡን ለማቆም የሚችል አንዳች የሞት ኃይል የለም። ኢትዮጵያ ማኅፀነ ለምለም ናት። 100 ሚሊዮን አብይ ስላላት አንዱ ቢሞት አንዱ ይተካል። አንድ ሰው ገሎ ለውጥን ማደናቀፍ እንደማይቻል በተግባር ማስተማር ይኖርብናል። ነጻነት፣ ዴሞክራሲ፣ ሰላም፣ ፍቅር ብርሃንን እንጂ ጨለማን አያመነጩም። ጨለማም ከነዚህ ጉዳዮች ጋር አይስማማም። ውድ ወገኖቼ፣ የኢትዮጵያ ሕዝብ ድል ማህበረሰባዊ ሀብቶች ያካበተ ያደለበ ድንቅ ታሪክ ያለው ሕዝብ ነው። ይሁን እንጂ ለነጻነት፣ ለዲሞክራሲ፣ ለፍቅር የሚሆን ስርዓት አላደረጀም። ለጠብ እርቅና ሽምግልና አለው። ለሌባ ቅጣት አለው። ነገር ግን ለጨዋ ሽልማት የለውም።
የትራፊክ ሕጋችንን ብታዩ ያጠፋ የሚቀጣ እንጂ 20 ዓመት ሳያጠፋ በጨዋነት የሚነዳ የሚሸልምበት ስርዓት የለውም። የግብር ስርዓታችን ብታዩ ጨዋ ግብር ከፋዮች ግብር ከፍለው የማህበረሰባዊ ኃላፊነት ሲወጡ የሚያበረታታበት የሚሸልምበት ስርዓት የለውም። ሲያረፍዱ የሚቀጣበት ብቻ ነው ያለው። በዚያ ያበቃም። ሰው ሲያለቅስ፣ ሰው ሲከፋው ምን ነው በሞትኩት ብሎ ሆዱ እየባባ ገራገር ሆኖ የሚቀርበው ባህላችን ሰው ከልቡ ሲስቅ ያየ እንደሆነ ግን ምን ያስገለፍጣል ነው የሚለው። ያገኘነው ሰላም፣ ያገኘነው ዴሞክራሲ፣ ያገኘነው ነጻነት እንዴት እንደምንጠብቀው ያላወቅን እንደሆነ አንዴ ሲያመልጠን ዋጋ ያስከፍላል። ጤንነታችን እንዳያመልጠን፣ ዴሞክራሲያችን እንዳያመልጠን፣ ሰላማችን እንዳይወሰድብን ሁላችንም በአንድ ልብ ተደምረን ዘብ ልንቆም ይገባል። ምክንያቱም አንድ ሰው ቤተሰብ አይሆንም። አንድ ቤተሰብ ብቻውን ከተማ ሊሆን አይቻለውም። አንድ ቡድንም እንዲሁ ሙሉ አገር ፈጽሞ ሊሆን አይችልም። አንድ ሀገርም ያለ ሌላ ሀገር ብቻውን ሀገር ተብሎ ሊጠራ አይቻልም። ሌላ ድንበር የለምና ያንተ መኖር ለኔ ጌጤ ነው፣ የኔ መኖር ላንተ ጌጥ ነው የሚል ባህልና ማንነት ስናደረጅ ልክ በሰሞኑ ከኤርትራ ጋር እርቅ በጀመርን ማግስት የኢትዮጵያ የቦንድ ዋጋ ለንደን ላይ ጨመረ። ከፕሬዝዳንት ኢሳያስ ጋር ያሰብናቸውን የልማት ስራዎች ሳንናገር ጽፈን ሳንጨርስ በመታረቃችን ብቻ የኢትዮጵያ ዋጋ ከፍ ያለ እንደሆነ ወደ ተሟላ ስራ ስንገባ ምን ልናመጣ እንደምንችል እናንተ ማሰብ ትችላላችሁ። የኢትዮጵያና የኤርትራ የእርቅ ጉዳይ ለጓደኛሞች፣ ለቤተሰቦች፣ ለጎረቤታሞች ለሁላችንም ትምህርት ይሆናል ብዬ አስባለሁ። ኦሮሚያ፣ አማራ፣ ትግራይ፣ ሶማሊ፣ አፋር፣ ሀረሪ፣ ሲዳማ፣ ወላይታ፣ ጉራጌ፣ ስልጤ፣ ከፋ፣ ኩናማ ሁላችንም ኢትዮጵያውያን ነን። ኢትዮጵያ ለሁላችንም ቤታችን፣ ለሁላችንም ትበቃናለች። ከዚህ ትምህርት መማር የሚቻለው የሚጠላ የማይፈለግ ሕዝብ የለም። ሁሉም ሕዝብ ውድ ነው። ከኤርትራ ጋር በተከፈተው በር ያየነው ጉዳይ በኤርትራ የሚገኙ ትግራዮች፣ አፋሮች፣ ብሌኖች፣ ኩነማዎች ሁሉም ለኢትዮጵያውያን ልዩ ፍቅር እንዳላቸው ነው። በመጨረሻም እናንተ የምታስደንቁ እጅግ የምታምሩ የኢትዮጵያ ሕዝቦች እናንተን
ማገልገልም ይሁን ለእናንተ መስዋዕት መሆን ከክብር በላይ ክብር ነው። የተከበራችሁ የኤርትራ ሕዝቦች ዛሬ የአዲስ አበባ ወጣቶች በሚያስደንቅ ፍቅር ለእናንተ ያላቸውን ናፍቆትና አክብሮት አሳይተዋል። ወዳፎም ኢሱ በጀግንነት ይህንን ገድል ስለሰራ በምወደው ሕዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። ጸሎቴ የኢትዮጵያውያን ጸሎት እጅግ ለምንወደው ለኢትዮጵያ ያለው ፍቅር ከምትገምቱት በላይ የሆነው ስለኛ ተናግሮ የማይጠግበው ኢሱ ክብርና ምስጋና ይገባዋል። እጅግ ለሚያምረው ቆይታችሁ፣ ትዕግስታችሁ፣ መደመራችሁ ከእናንተ ጋር እንዲሆን እያል ፈጣሪ ኢትዮጵያና ኤርትራን አብዝቶ ይባርክ። አመሰግናለሁ። ክቡር የኢትዮጵያ ሕዝብ፣ ክቡር ዶክተር አብይ አሕመድ ዓሊ፣ የኤርትራን ሕዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ማንም ፍቅራችንንና ስምምነታችንን ለመበተንና ለማዋክ እርጋታችንን ለመሸበር፣ ለማጥቃት፣
ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። በጋራ ጥረታችንና የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ኩነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞች ነን። በድጋሚ ከባድ መስዋዕትነት ከፍላችሁ በኃይለኛ መከታ ያስመዘጃቱን ድል እያመጎስ ለዶክተር አብይ በአመራሩና ትባቱ ያለኝን ልባዊ ድጋፍና የድል ምኞት ደግሜ አረጋግጣለሁ። አመሰግናለሁ። እናመሰግናለን። ለክቡር ጠቅላይ ሚኒስትር አብይ አህመድ፣ ለክቡር ፕሬዝዳንት ኢሳያስ አፈወርቂ አንድ እጃችሁን ምንተ ሰላም ፍቅርን ሓድነትን ክልቲአን ሃገራት ንዘስኩዑና መደረ ንክቡር ቀዳማይ ሚኒስትር ዶክተር አብይ አህመድ ከምኡውን ንክቡር ፕሬዝዳንት ኢሳያስ አፈወርቂ የቀኒየልና። ከዚህ በመቀጠል ያምራል አገሬ ያምራል አገሬ ስለሺ ደምሴ ጋሻ በራ ሞላ እንጫወታለን ግን አንድ ነገር ለማለት ፈልጌ ነው። አንድ ጊዜ ታቂ በሚሊዮን የምንቆጠር ከዋክብት ከሰማይ ረግፈን አቧራ ሆነን ከመሬት ተቀብረን በሰላል ዘርግተው ወደ ሰማይ ላወጡን ታላላቅ ወንድሞቻችን ትልቅ ምስጋና ይግባው። ይህ ታላቅ ስራ በዓለም ደረጃ የሚያስከብራችሁ ስማችን ወድቆ የነበረውን የሚያነሳ ዓለም ስለኛ የሚያወራበት ጊዜ ነው የሚሆነው። ክብር ምስጋና ይግባችሁ። Stairway to the source. We're going to be going to the source. We've been burning down to the ground, but now we are going up to heaven. Thank you for the great architects who created this wonderful moment for us. Thank you. You will be honored by our people. You will be honored by the whole people in the world. Great work, great done. Ethiopia and Eritrea together. Long live Ethiopia and Eritrea. Thank you. Ashi. የትም ቤትም ዞሬ ትዝ አለኝ ሀገሬ የትም ቤትም ዞሬ ትዝ አለኝ ሀገሬ ተዋል 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 ተዋል
ልቤ ተዋለ አንጀቴ ተዋለ መዋሉን እስቲ ዋል ከሌላው ሀገር መኖሩን እስቲ ኑር ከሌላው ሀገር እኔ ቅር የሚለኝ ከዛ ሀገር ስትቀር ሀገሬ 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 ባንቺ ነው ማማሬ ባንቺ ነው ማማሬ ሳረጅ መጦሪያዬ ስሞት መቃብሬ ሳረጅ መጦሪያዬ ስሞት መቃብሬ ስጋሽ በልቼ ችግሬን ጥቂትሽ በላይሽ ማኖሬ ሳረጅ ኢትዮጵያ ስሞት መቃብሬ ሀገሬ ሳረጅ ኢትዮጵያ ስሞት መቃብሬ ሀገሬ የሰው ልጅ መገኛ ሀገር ኢትዮጵያ ስዩመ እግዚአብሔር እስላም ክርስቲያን ባንድ የሚኖርባት የፍቅር ውል የታሰረባት የዓለም ተምሳሌት عالمون ذاكلي أنا بعد يرقيلي عالمون ذاكلي أنا زيك يشتم بوتو نلوصيت أنا بيك يشتم بوتو نلوصيت أنا Sabine kuta me
أولناري أول بهالم بلغت يوصل أوركو تاجبا جاي أجب جوعي بياش زل ياسين تبارك بي يزانو يا بيامامي شجا قلبي تبوچه جكول يولا سمت بي أولناري أول محل بلغت ينزل أوركو تاجب عجائي أجب جوعي بياش زل أنا ديكي يشتم بوتو مولوس بيتانا Nazigi Ashtimboto, Molositanape. Bati harargaile, bati harargaile, bati harargaile, bati la jarettu le bacche corazon, bati Sabina kutamiro chine corazon, orknul ujela anu nakeya, awal nare awal nare kutiaso. تجب بديرو على منزاكين بديرو على منزاكين بديرو على منزاكين بديرو على منزاكين እጅግ በጣም እናመሰግናለን። እስኪ ለባንዱ አባላት እጃችሁን አንድ ጊዜ ይህ ፕሮግራም የኢትዮጵያና የኤርትራ የሰላም ስምምነት ማብሰሪያ ትልቅ ፕሮግራም ነው። ቀደም ሲል መሪዎቻችን እንዳነሱት ሁላችንም ተደምረን ለሁለቱ ሀገራት ሰላም፣ ብልጽግና፣ ልማት እንሰራለን። ትስማማላችሁ? ከዚህ በመቀጠል የቢፍቱ ኦሮሚያ ባንድ ስራቸውን ያቀርባሉ። ከዛ ተከትሎ ዘመናዊ ባንድ እንዲሁ ስራዎችን ያቀርባል ማለት ነው። እዚህ በርካታ ድምፃውያን አሉ። ይህ የፍስሐ የደስታ ጊዜ ነው። እዚህ ስለተገኛችሁ እግዚአብሔር ያክብራችሁ። እንወዳችኋለን። መልካም ቆይታ ይሁንላችሁ። ሰላም ኢትዮጵያን ኤርትራን ምክንያት ብምግባር ዝተዳለወ ፍሉይ ናይ ሙዚቃ መደብ እዩ። ነዚ መደብ ከድምቁ ዝተፈላለዩ ድምፃውያን ሃገርና ኣብዚ ኣብ ሚሊኒየም ኣዳራሽ ተረኺቦም ኣለው። ሕዚ ድማ ናይ ቢፍቱ ኦሮሚያ ባንድ ስራሕቶም ከቕርቡልና እዮም። ሰናይ ምሸት፣ ብሩኽ ምሸት። አንድ ማሳሰቢያ አለ። ካሌብ ሽዋንግዛው የሚባል ልጅ ስለጠፋ እናትህ ከመድረክ ጀርባ እየፈለገችህ ነው። ካሌብ ሽዋንግዛው
ክቡራትና ክቡራን አሪፍ ጊዜ እያሳለፋችሁ ነው። ከዚህ በመቀጠል ተወዳጁ ድምፃዊ ሃጫሉ ሁንዴሳ እናመሰግናለን። ይህ ምሽት ትልቅ ምሽት ነው። እናመሰግናለን። Ladies and gentlemen, attending this wonderful event tonight, this is an event organized on behalf of the people of Ethiopia and Eritrea, and to announce peace has finally prevailed between the two countries. From now on, love, happiness, togetherness, development will only be seen. There is no other choice but coming together. For Ethiopia and Eritrea, congratulations, ladies and gentlemen! Hachalu Hundessa.